ስለዚህ ያ ቤተ መቅደስ እንዲጠብቁት አደራ በተሰጣቸውም ሰዎች ዙሪያው ላይ ያለው ነገር በሙሉ ሲመለከት ጌታችን ኢየሱስ ክርስቶስ ውስጡ ነደደበት፣ ውስጡ ተበሳጨ። ምክንያቱም ይሄን ቤተ መቅደስ ለዚህ ዓላማ አድርጎ አልነበረም መጀመሪያ የሰጠው። ስለዚህ ክርስቶስ የወንበዴዎች ዋሻ አይደለም አለ። እርግጥ ነው አሁን እዚህ ውስጥ ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ሲባል አሁን እዚህ ውስጥ ያለነው ሰዎች ወንበዴ ሆነን አለ አይደል የተሰበሰብን ነው? ጸሎተኛ ሆነን ነው? ወንበዴዎች እኮ ሆነን የተሰበሰቡ። እቺ ቤተ ክርስቲያን በጣም ነው የሚገርመው። ወንበዴውንም ሰብስባለች፣ ሻጭ ለዋጩንም አስገብታለች። እንደ ኖህ መርከብ ሁሉን ነገር አስገብታለች። የኖህ መርከብ የምታስታውሷት ከሆነ ህዝቡ በሙሉ በማያይ በጥፋቷ ሊጠፋ ሲል ያልገባ እንስሳ አልነበረም። ጅቡም ገብቶበታል፣ አንበሳውም ገብቶበታል፣ አህያውም ገብቶበታል፣ ነብሩም ገብቶበታል፣ ነብሩም ገብቶበታል። ምን ያልገባ እንደ ርግብ የዋህ የሆነም ሰው አለባት። እግዚአብሔር ይሄንን ሁሉ አይገርማችሁ እንደ ኖህ መርከብ በተባለች ቤተክርስቲያን ውስጥ ሁሉን ሰብስቦ ይዟል። እሱ ግን ለጊዜው ነው። ክርስቲያኖች እዚች ቤተ መቅደስ ውስጥ ገብተን የምንወጣ ሰዎች ከኖህ መርከብ የተሻለ ቦታ ላይ እንደተገኘን ማወቅ አለብን። የኖህ መርከብ ያስገባቸዋትን ጅብ ስታስወጣም ጅብ አርጋን ያስወጣቻት፣ ያስገባችውን አንበሳ ስታወጣ አንበሳ አርጋን ያወጣቻት። እቺ ቤተ መቅደስ እኮ እንደ ጅብ በልተው የማይጠግቡት ሰዎች ሲገቡባት፣ ሲወጡ ግን ጸዋሚ ተሐራሚ ሆነው ነው የሚወጡት። እውነት እዚች ቤተ ክርስቲያን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እውነት እንደዚህ አይነት ቦታ የት ይገኛል? ክርስቲያኖች ገብተን የምንለወጥበት ከነ ችግራችን መተን ችግራችንን አራግፈን የምንወጣበት ቤት ነው። ይሄንን ቤተ መቅደስ ግን እንደ ንጽህናው ግን አልተጠበቀም ነበር። ስለዚህ ክርስቶስ እነዚህን ውስጥ ያሉትን እንስሳት ጅራፍ አነሳና እያጮኸ ማስወጣት ጀመረ። ክርስቲያኖች ጥያቄ ልጠይቃችሁ። ክርስቶስ ጅራፉን አንስቶ ቤቴ ጸሎት ቤት ነው መባል ያለበት እንጂ የወንበዴዎች ዋሻ አይደለም ብሎ እየገረፈ ሲያስወጣ ያስወጣቸው እንስሳቱ ነው። እንስሳቱ ምን አጠፉ? ጥፋተኞቹ እነማን ናቸው? መልሱ እንጂ። ሰዎቹ እኮ ናቸው። እንስሳቶቹ መቼም እንሸጥ እንለወጥ ብለው አስበው አልመጡ። ምንም ያጠፉት ጥፋት እኮ የለም። ያመጧቸው ሰዎች ነበሩ ጥፋተኞቹ። እነሱ ነበረ መገረፍ የነበረባቸው። ክርስቶስ ግን እንደ ቸር አምላክ ነው። እንስሳቱን እየገረፈ አስወጣ። ጥፋተኞቹን ሰዎቹን ግን ዝም አስባለ። ምን ሊያስተምረን ፈልጎ ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ሔዋንና እባቢቱ በሰይጣንም አንዱን በአንዱም እያመካኘ እንደተሳሳተ እርስ በርስ ተካሰው የምናገኝበት ታሪክ ነው። አዳም ሲጠየቅ በሔዋን አሳበበ። ሔዋን ስትጠየቅ በእባቢቱ አሳበበች። እባቢቱ በማን ታሳብ? በማንም ልታሳብብ አልቻለችም። እግዚአብሔር አምላክ ልክ ሶስቱም ጥፋታቸውን እንዳጠፉና እርስ በርስ እንደተካሰሱ ሲያውቅ መርገሙንና ስለ ጥፋታቸው ዋጋ ማስከፈል የጀመረው ከእባብ ነው። ከማን አልኳችሁ? እባቢቱ አሁን ዕፀ በለሱን ቀጥፋ በልታለች እንዴ? ታስቡበታላችሁ እንዴ? እባቧ እኮ ዕፀ በለሱን ቀጥፋ ምን አላረገችም? አልበላችም። ለአዳምና ለሔዋን ግን ምን አርጉ ብላለች? ብሉ ብላለች። የበሉት አዳምና ሔዋን መጀመሪያ ሳይፈረድባቸው፣ እባቢቱ ግን ቀድማ ተፈረደባት። ለምን ይሆን? እባቢቱ እኮ ቀድማ የተፈረደባት ለምን መሰላችሁ? አንደኛ ቺ እንስሳ ናት፣ ጠፊ ናት፣ ፈራሽ ናት፣ በስባሽ ናት። እንደ ሰው ልጅ እንደ ቅዱሳን መላእክት ርስቱን ለመውረስ መንግስቱን ለመክበር የተፈጠረ ፍጥረት አይደለችም። ስለዚህ እግዚአብሔር አምላክ ሊጠፋ በምትችለው በሷ መጀመሪያ ቅጣትን ጀመረ። ሁለተኛው ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? በእባቢቱ ቅጣቱን የጀመረው እባቢቷ የተቀጣችውን ቅጣት ሰምተው አዳምና ሔዋን ቶሎ ብለው ልባቸው ወደ ንስሐ እንዲመለስ ነው አለ። አሁን ልመልሳችሁ። ሰዎቹን ሳያባረር ክርስቶስ እንስሳቱን ያባረረው የቀሩት ሰዎች ልባቸው ወደ ምን እንዲመለስ ነው? መልሱ እንጂ። ወደ ንስሐ እንዲመለስ ነው። እንስሳቱን ጅራፍ አንስቶ እያጮኸ ሲያባራቸው አይተው እንዴ እኛም እኮ ልንወጣ እንችላለን ብለው እንዲያስቡ ነው። ሰው ሲወጣ እኛ የተቀመጥነው ሰዎች ጸንተን ለዘላለም የምንገኝ የሚመስላችሁ አላችሁ እንዴ? ክርስቲያኖች ወንጌል እኮ የሚለው ማንም የቆመ ቢመስለው እንደ ወድቅ ይጠንቀቅ ነው።
ዛሬ የተቀመጠን እዚች ቤተ መቅደስ እኮ ነገ የት እንደምንገኝ እግዚአብሔር ነው የሚያውቀው። አንዳንዶቻችንም አናውቀዋለንም ጭምር። አሁን የተቀመጥንበት ወንበር ላይ ያለውን ሰውነታችንን ይሄ ጉባኤ ሲያልቅ የት ልናሳርፈው እንደመረጥን እኮ እናውቃለን። እግዚአብሔር በእንስሳቱ ቅጣቱን መጀመሪያ የጀመረው ውስጥ ያሉት ሰዎች ልባቸው ለንስሐ እንዲከፈት ነበር። እንስሳቱንስ አንስቶ ሲያባረራቸው ቅድም ያልኳችሁ ማለት ነው። ለምን አባረራቸው? መገኘቱ እኮ የሚጠበቅባቸው ናቸው። ቅድም ብያቸዋለሁ። እንስሳቱ ፈሪሳውያን ላልተገባ ዓላማ ጠርተው ያልኳቸው እንጂ መገኘት ይጠበቅባቸው ነበር። በሬው መስዋዕት ነው፣ በጉ መስዋዕት ነው፣ ርግቡ መስዋዕት ነው። መስዋዕት እንዲሆን የሚያስፈልጉ ናቸው። ግን እነሱን አባረራቸው እና አንዳንድ ሰው እንደነዚህ አይነት መንፈሳዊ ጥቅሶችን ባልተገባ መንገድ ይተረጉሟል። ክርስቶስ ሻጮችን ለዋጮችን አንስቶ አባረረ ሲባልና ቤተ ክርስቲያን ዙሪያ ላይ ምንም ነገር መሰራት የለበትም ይላል። ልብ ብላችሁ ስሙ ክርስቲያኖች። ቤተ ክርስቲያን ዙሪያ ላይ ለቤተ ክርስቲያኗ አገልግሎት ሊያስፈልጉ የሚችሉ ነገሮች ልክ በሬው፣ በጉ፣ ርግቡ እንደነበረው ሁሉ በኦሪቱ ቤተ መቅደስ በሐዲስ ኪዳኑ ቤተ መቅደስ ሊኖር ግድ ነው። ጧፉ፣ ዕጣኑ፣ ዘቢቡ ቤተ ክርስቲያን አካባቢ ገዝተን ልናስገባው የምንችለው ነገር መኖር አለበት። ለዛ ነው ስርዓተ ቤተ ክርስቲያን ላይ እኮ በነገራችን ላይ ማንም ሰው ወደ ቤተ ክርስቲያን ሲገባ ባዶ እጁን መግባት አይችልም። ቤተ ክርስቲያን ሰርግ ቤት ናታ። ማንም እኮ ሰርግ ቤት ሲሄድ አሁን ለምዶብን ነው እንጂ እጅግራችንን ይዘን ዝም ብለን የምንገባው። ሰርግ ቤት እኮ ሰው ሲሄድ ባዶ እጁን አይሄድም። በገጠሪቷ የሀገራችን ስርዓት ላይ አንድ ሰው ድግስ ሲደግስ እንኳን አብረው ሌሎቹ ሰዎች ምን ያደርጋሉ? ጠዋት የጉዞ መርሃ ግብር ላይ አብራችሁ የሄዳችሁ ሰዎች አላችሁ አላያችሁ? እኛ ለአገልግሎት ቤተክርስቲያንን ቦታው ላይ ይተከላል ብለን ከብፁዕ አባታችን ጋር ሄዱ። ድግሱ የኛ ነው፣ አገልግሎቱ የኛ ነው፣ ቤተክርስቲያን ነው። ዙሪያው ላይ የነበሩት ሰዎች ግን እንዲበሉ እንዲጠጡ ብለው ምን ይዘው መጡ? የሚበላ የሚጠጣ ይዘው መጡ። አያችሁ? ይህ ስርዓት እኮ ነው ከድሮ ጀምሮ የነበረ። አሁን በዚሁ በከተማው ስለቀረ ነው እንጂ። ስለዚህ ይዞ መምጣት ግድ ነው። ሰርግ ቤት ናታ ቤተክርስቲያን። ማንም ባሎቹን መምጣት አይጠበቅበትም። እንዲሁ ልንሰጠው የምንችለው ምንም ነገር ባይኖርም ክርስቲያኖች ንጹሕ ልብ ለእግዚአብሔር ዘንለት እንምጣ። መዝሙር 50 ልበ አምላክ ቅዱስ ዳዊት ይሄን ያህል የሚለው መስዋዕትንስ ብትወድ በሰጠው ነበር። ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድን ነው? ልብ ነው አለ። እውነት እግዚአብሔር የተሰበረ ልብ ይዘን ለመምጣት ሁላችንን ይፍቀድልን። እሱ ነው ዋነኛውና የሚያስፈልገው የነበረው። ያ ግን ሲባል ሌላው ይቅር ለማለት አይደለም። ስለዚህ ዙሪያው ላይ የነበሩት ነገሮች መኖራቸው ግድ ነው። ግን በእንስሳቱ አምሳል ከዛ ቤተ መቅደስ ተገርፈው እንዲወጡ የፈለጋቸው ነገሮች ስላሉ በሬው ሊቃውንተ ቤተ ክርስቲያን በተለያየ መንገድ ይተረጉሙታል። የመጀመሪያው ግን በሬ የሚባሉት ሐዋርያት ናቸው። ምኖች አልኳችሁ? ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ላይ ሲያስተምር ይላል የሚያበራየውን በሬ ከመብላት አትከልክለው ይላል። ማባሪያ ታውቃላችሁ አይደል? ስንዴውን ከገለባው ከምንለይባቸው የግብርና መንገዶች መካከል አንዱ ነው እና የሚደክመውን የሚሰራውን በሬውን የሰራበትን የድካሙን ዋጋ አልሰጠህም ብለህ አትከልክለው ለማለት ነው። እና ምን ለማለት ተፈልጎ ነው? በሬ ከቤተ ክርስቲያን ወጣ። በሬው ሐዋርያት ከሆኑ አገልጋዮች ከሆኑ እንዴት ነው እነሱን ከቤተ ክርስቲያን እግዚአብሔር የሚያባራቸው ተብሎ ከተጠየቀ ቅዱስ ዮሐንስ አፈወርቅ እንዲላል በሬ ሊያርስበት የተሰማራበት እርሻ ላይ ሲያርስ ከሚያርሰው ሰው አንጻር ሲነጻጸር በሬው ይገዝፋል አይገዝፍም? ከበሬውና ከሰው የሚጠልቀው የትኛው? አንድ በሬ አለ፣ ሁለት በሬ ነው አይደለ? ጠምዶ የሚያርሰው ሁለት በሬ ጠምዶ ሲያርስ ከሩቅ ለሚያየውና በቅርብ ርቀትም ሆኖ ለመመልከት ለሚፈልግ ሰው ቶሎ ብሎ መጀመሪያ የሚያየው ምኑ ነው? በሬውን ያይና ከዛ ምኑ ያ በሬው አሁን ለምሳሌ ያ ሰው ሲያየው አይቶ ወይ እኔን እኮ ማየት አይጠበቅብህም አራሹ እኮ እሱ ነው ብሎ መንገድ ያመላክታል።